ሰላም ሰላም ወደ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ከኔ እግዚአብሔር ይመስገን ሁሉም መልካም ነው። ለዩቲዩብ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። እንዲሁም ሁሌ የምታበረታቱኝ ከጎን የሆናችሁ ውድ ቤተሰብ በጣም አመሰግናለሁ። አሁን ላይክ ኮሜንት ስታይታችሁ አይጥፋ። እንግዲህ ዛሬ አዳዲስ ወደ ግሩፓችን የምትመጡ ልጆች የሰራችሁን የት እንደምታስረክቡ ሊንካችሁ የት እንደምትለቁ እንዲሁም ደግሞ ፕሌሊስት የታሰረ ፕሌሊስት የቱ ጋር እንደምታገኙ ማለት ነው ቴሌግራማችን ላይ አሳያችኋለሁ። እዩት ማለት ነው። አሁን እዚህ ጋር ቴሌግራም አለ። ቴሌግራማችን ላይ እንገባለን። ሶሪ እዚህ ጋር ይኸውላችሁ የስክሪንሾት ማስረከባ ቤት ይላል። ይሄ እየሰራችሁት የምታስረክቡበት ቤት ነው ማለት ነው። አሁን ውስጡን እንገባለን። እንደዚህ ይኸውት አሁን የሰሩ ልጆች እዚህ ጋር እንደዚህ ነው ያስረከቡት ማለት ነው። በእንደዚህ አይነት ሁኔታ እዚህ ጋር ምንም አይነት ነገር የለም ካለ አድሚኖች በስተቀር ሪከርድ ምናምን አይቻልም። የሰራችሁን ብቻ ነው እዚህ ጋር የምታስረክቡት። ይኸውላችሁ በቪዲዮ መልኩ ማለት ነው። ታያችኋል አይደል? በቪዲዮ መልኩ ነው የምታስረክቡት የሰራችሁት። እንደዚህ ይቅርታ ነው የምታስረክቡት በእንደዚህ አይነት ሁኔታ። እዚህ ላይ የአብይ ፎቶ ያለበት የስክሪን ሾት ማስረከባ ቤት ይላል። እዚህ ጋር ታስረክቡልናላችሁ ማለት ነው የሰራችሁትን። ከዚህ እንውጣ። እኔ ሁላችሁ እዚህ ጋር ደግሞ ማለት ነው የሊንክ መለቀቃ ቤት ነው። እዚህ ጋር ደግሞ ማለት ነው እስኪ እንነካው። እዚህ ጋር ፕሌሊስት ሲታሰር የሚለቀቅበት ወይ ደግሞ የታሰረውን ፕሌሊስት የምታገኙበት ቤት ነው። ይሄ የፕሌሊስት መለቀቃ ቤት ይላል። ይኸውላችሁ እዚህ ጋር ነው ማለት ነው። አያችሁ እዚህ ጋር አሁን ፎዚ ለቃልናለች። ከትናንትና ወዲያ የታሰረው ሊንክ እዚህ ጋር ለቀቀች። ከዛን ይሄ ሊንክ ነው የምታጫወቱት ሊንክ ነው። እዚህ ጋር ደግሞ 2 ደቂቃ ከ33 ደቂቃ ይሄኛው ፕሌሊስት እንዴት አድርጋችሁ እንደምታጫውቱ የምታገኙበት ቦታ ነው ማለት። ይሄን ቪዲዮ ተከፍቱትና እስከ መጨረሻ ታዳምጣላችሁ። በእንደዚህ አይነት መልኩ ነካ ታረጉና እንደዚህ ታዳምጣላችሁ ማለት ነው። መጀመሪያ ሊንኩን እንደዚህ ይቅርታ ስልክ ተደውሎብኝ ነው ይቅርታ። እና በእንደዚህ አይነት መልኩ ነው ቪዲዮውን ባያችሁት መልክ ነው የምታጫውቱት። ይሄን አይታችሁ ማለት ነው። ከዛን ከዚህ ውስጥ ነው የምታገኙት። እዚህ ውስጥ ምንድነው ፎዚ ሪከርድ ታደርጋለች፣ ፕሌሊስት እዚህ ጋር ትለቃለች። እንዴት አድርጋችሁ ፕሌሊስቱን ይሄን ፕሌሊስት ማለት ይሄ ነው። አሁን እኔ ቀጥታ አያስገባኝም፣ ግን ልሞክርላችሁ ምናልባት ካስገባኝ ማለት ነው። እኔ ሁላችሁ የኔ እንትን ወደ ኋላ ይመልሳል። ቀጥታ አያስገባኝም እኔ ከዚህ ኦ ማይ ጋድ እስኪ ራሱን ልክፈተው ነው። የኔ ስልክ ችግር ስላለበት ነው። እዚህ ጋር ነው ይኸውላችሁ የምታጫውቱት የምትነኩት ማለት ነው። እንደዚህ ስልክ ቀጥታ ስለማይወስደኝ ነው። ኦሆ የራሱ የሆነ ችግር አለበት። እኔ ይሄ ሊንኩን ኮፒ አድርጌ ዋትስአፕ ላይ ነው እንትን የምለው። ኧረ በእናትህ ተው አንተ ግን በቃ እምቢ አለኝ። ኮፒ ላድርገውና እኔ እንደዚህ ነው አሁን ለልጆች ላይቭ ስገባ እንደዚህ ዋትስአፕ ላይ መጣና እንደዚህ የሆነ ቦታ ለቃለሁ፣ የሆነ ሰው ላይ ማለት ነው። ሊንኩን እዚህ ጋር እንደዚህ ለቀቅኩት። አሁን ቴሌግራም ላይ የነበረው ሊንክ ለምሳሌ እዚህ ጋር መጣሁት እኔ ኮፒ አደረኩና፣ ምክንያቱም ቀጥታ ከዛ አላስገባኝም። ከዛ ይሄን ሊንኩን ነካ አደረኩት። ከዛም በኋላ ይኸውላችሁ ቀጥታ እዚህ ጋር መጣኝ። አሁን የስንት ሰው ቪዲዮ ፕሌሊስት ታስሯል? 23 ይላል እዚህ ጋር 23 ሰው ነው የታሰረው። 23 ቪዲዮ ይላል ጋይስ።
ይኸውላችሁ ኦኬ። ከዚህም በፊት ፕሌሊስት ስታስር የነበረው ጋር ተደምሮ ነው እንጂ ይሄ የ13 ሰው ምናምን ቪዲዮ ነው። ከዛን ይችኛውን ነካ ታረጉታላችሁ። እኔ አሁን ነካ አረኳት። ይቺን በራሱ መንገድ ነው አሁን አጫውቶ የሚጨርሰው ማለት ነው። እንደዚህ እናንተ ከፍታችሁ ነው የምትሄዱት። እንደዚህ እስከ መጨረሻ ራሱ አጫውቶ ይጨርሳል ማለት ነው ፕሌሊስቱን። እና በእንደዚህ አይነት መልኩ ታጫውቱትና እሱ በራሱ መንገድ ቀይ ያደርጋል። እንደዚህ አጫውቶ ሲጨርስ ማለት ነው። ከዛም ቪዲዮ ትቀርጹና ኮመንት ወደ ኋላ ተመልሳችሁ ትጽፋላችሁ። ላይክ እና ሰብስክራይብ ኮመንት ታደርጋላችሁ። አሁን እኔ ከዚህ ልውጣላችሁና ከዛን አሁን የፕሌሊስት ሊንክ መለቀቃ አይተነዋል። ይሄኛው ነው ማለት ነው። ሁለቱም በነገራችን ላይ የተመሳሰለ ነው ያለው፣ የተመሳሰለ ፕሮፋይል ነው ያለው እዚህ ጋር ማለት ነው። የስክሪን ሾቱ ማስረከባ ብቻ ነው ይሄኛው ብቻ ነው የአብይ ፎቶ ያለበት። ግን ይሄን አማርኛ አንብቡት ይውላችሁ እንደዚህ ማለት ነው። አንብቡት። አሁን ይሄ የስክሪን ሾት ማስረከባ ቤት ይላል። ይሄኛው ደግሞ የፕሌሊስት የሚለቀቅበት ቤቶች ይላል። የሚለቀቅበት ነው የታሰረ ፕሌሊስት የሚለቀቅበት ይላል ይሄ ማለት ነው። አሁን የአማርኛ በመስኮትን ተማርኩት ኦሬዲ ይሁን። ግን ይኸውላችሁ እዚች ጋር ደግሞ የልጆች ሊንክ የሚለቀቅበት ነው። እዚህ ጋር ልጆቹ ሊንኩን ሲለቁ እዚህ ጋር ነው የምትለቁት። አሁን ተራ አወጣዋለሁ። እኔ ለምሳሌ ተራ አወጣሁት። እዚህ ጋር ተራ አወጥቻለሁ። የዩቲዩብ ላይክ ሰብስክራይብ እንደ ኮሜንት ኔም ይላል። የዩቲዩብ ላይክ እና ኮመንታቸው ስም ነው የምለው። እዚህ ጋር አሁን እኔ ስንት ሰዎች አሉ? 24 ሰዎችን ጽፌያለሁ። ከዚህ 24 ሰዎች ከአንድ ቁጥር ጀምሬ እስከ 10 ቁጥር ፎዚያ ጀሚላ እስከሚል ድረስ አወጥቼዋለሁ። እንደዚህ ቀይ ምልክት፣ እንደዚህ የእጅ ምልክት ካረኩበት እናንተ ተረኛ ናችሁ። ቀጥታ ምን እንደምታደርጉት ሊንካችሁን ታመጡና እዚህ ጋር ትልካላችሁ። ይኸውላችሁ እንደዚህ በእንደዚህ አይነት ሁኔታ አሁን እቺታችን አንድ ልካለች። ይሄው ከዲጃ ልካለች ሊንኳን ከትናንትና ወዳ። እዚህ ጋር ጅነት ልካለች። እዚህ ጋር ፎዚ ጀሚላ ልካለች። እዚህ ላይ ምንድነው የምታደርጉት? ሊንካችሁን ነው የምትልቁት። ይሄ ሊንካችሁን ስም ዝርዝራችሁ ሲወጣ እዚህ ጋር ነው የምታየው። ከዚህ ስም ዝርዝር ታዩትና ይሄኛውን ስም ዝርዝር ውስጥ ካላችሁ ታዩትና አሁን እኔ ከ1 እስከ 10 ውስጥ የለውም። የቱ ጋር ነው ያለው? ስንት ቁጥር ላይ ነው? ቆንጂት ግርማ ዩቲዩብ ይኸውላችሁ 16ኛ ቁጥር ላይ ነው ያለው። ስለዚህ የኔ ተራ አልደረሰም። አሁን ዛሬ ሳወጣው ደግሞ ይደርሰኛል ማለት ነው። ከ10 እስከ 20 ድረስ አወጣለሁ። ስለዚህ ተራ ይደርሰኛል። ይሄኛው ቀዩ ይጥፋና እርማት ይሆናል። ምክንያቱም አንዳንድ ዙር ተሰርተውላቸዋል። ከዛን አሁን ደግሞ ለቀጣዮች እዚህ ጋር ተራ ይወጣል ማለት ነው። እዚህ ጋር ቀይ ምልክት አድርግባቸዋለሁ ማለት ነው። እዚህ በእንደዚህ አይነት መልኩ ነው። አንዳንድ ልጆች ደግሞ አላችሁ እንዴት ነው ሊንካችን የምንልከው የምትውላላችሁ? እንደዚህ ዩቲዩባችሁ ስር ትገባላችሁ እንደዚህ። ከዛም በኋላ ዩቲዩባችሁ ስር ከገባችሁ ፕሮፋይላችሁን ትነኩትና አሁን ይሄ የኔ ቪዲዮ ነው። እንደዚህ ቪዲዮ ሆም ላይ የምታረጉ ቪዲዮ የሚለው ላይ እቺኛው ላይ ታረጋላችሁ። እዚህ ላይ የምታረጉ ኖርማል ነው። እቺን ቪዲዮ ጠቅ አረጋታለሁ። ከዛም በኋላ እቺ እዚች ጋር ሼር የምትላለች እቺ ሼር የምትለዋን ነካ አረጋታለሁ። አሁን እዚህ ጋር ያስመርጠናል። ዋትስአፕ፣ ኢሞ፣ ኢንስታግራም፣ ፌስቡክ ምናምን ዝባዝንክ ያለውላችሁ ብዙ ነው። እዚህ ጋር እናንተ ምን እንደምታደርጉት ቀጥታ እዚች ጋር ቴሌግራም ካመጣላችሁ ቴሌግራም ላይ አምጡት። ግን ቴሌግራም ካላመጣ ምንድን ነው የምታደርጉት? ኮፒ የምትለውን ትነካላችሁ። እኔ አሁን ኮፒ ያረኩት። አሁን ከዚህ ይወጣሉ። ይሄን አቆምና ወጣው። አሁን እኔ ግሩፑ ላይ መለቀቅ ስለማልፈልግ ለጊዜው ከፈለጋችሁ ቆይ ልለቀቅና ከዛ እንደልተዋለሁ በራሴ መንገድ ማለት ነው። እዚህ ጋር አሁን የሚለቀቅበት ቦታ ነው አይደለ? አሁን እዚህ ጋር ትመጡትና በእጃችሁ እዚች ጋር ጫን ስትሉ እዚች ጋር ፔስት የምትል ትመጣለች። እንደዚህ ታረጉትና ፔስት የምትሏ ስትነኩ ከዚች ጋር ደግሞ እንደዚህ ይሄ ይጻፋል። ከዛ እንደዚህ ታረጋላችሁ። ከዛ እኔ ባጭሩ አማርኛ ሊንክን እዚህ ጋር ለቅቄዋለሁ። ታረኛ ነኝ ማለት ነው። ኦኬ በእንደዚህ አይነት ሁኔታ ነው እኔ አሁን ደልተዋለሁ። ምክንያቱም
መሆንም የለበትም። ይሄ የግሩፕ ህግ አይደለም። እኔ ለእናንተ ለማሳየት ብዬ ነው። ስለዚህ ውድ ቤተሰብ ሊንካችሁን የምትለቁበት ቤት እዚች ጋ ነው። እቺን አማርኛ አንብቧት። እቺን ርዕሷን 3 ግሩፕ ነው ያለን። አንደኛ ፕሌሊስት የታሰረው ፕሌሊስት የሚለቀቅበት ግሩፕ ነው። ሁለተኛ የሰራችሁትን የምታስረክቡበት እንደዚህ የሚታረምበት ቤት ነው። ስክሪንሾት ማስረከባ ፕሌሊስት ሊንክ መለቀቃ የሚለቀቅበት የታሰረው ፕሌሊስት የልጆቹ የሚለቀቅበትና እንዲሁም ደግሞ ሊንካችሁን በፊት ለኔ ነበር ወደ በውስጥ የምትሰጡኝ። አሁን ደግሞ እዚች ጋር ነው የምትሰጡት። እዚች ግሩፕ ላይ የምትለቁት ሊንክ መለቀቃና ስክሪንሾት ማስረከባና ፕሌሊስት የሚለቀቅበት ግሩፕ አለ፣ ቤት አለ። ታሰረው ፕሌሊስት የሚለቀቅበት 3 ግሩፕ አለን። 1 2 እዚህ ጋር 3 ተግባባን ጋይስ? በደንብ አፍሱት ይሄን ነገር። እዚህ ጋር እየሰራችሁን ብቻ ነው የምታስረክቡት። እዚህ ግሩፕ ውስጥ የአብይ አህመድ ፎቶ ያለበት ግሩፕ ውስጥ እየሰራችሁን ብቻ እንደነዚህ ልጆች እየሰራችሁን ብቻ ነው የምታስረክቡት። እዚህኛው ግሩፕ ውስጥ ደግሞ አድሚን ብቻ ናት፣ ፎዚያ ናት። እዚህ ጋር ፕሌሊስት የምትለቀው ፕሌሊስት ማለት የሰዎች ቪዲዮ ነው። ይሄ አሁን እዛ ጋር የላካችሁ የ13 ሰው ሊንክ እዚች ውስጥ ነው ያለ። እዚች እቺ ነካ ስታደርጉ የኔ ቀጥታ አያስገባኝም። እኔ ከዚህ ኮፒ እያረኩ ዋትስአፕ ላይ ፔስት አድርጌ ከዛም በኋላ እንደ ቅድሙ ነው የምገባው። ስለዚህ የ13 ሰዎች የታሰረበት እዚች ጋር ነው ውስጥ ነው ያለ። እቺ ስትነጉ ቀጥታ ይወስዳችኋል ማለት ነው። እሺ ይሄ የታሰረው ሊንክ የሚለቀቅበት ቤት ነው። ከዚህ ነው አገኝታችሁ የምትሰሩት ማለት ነው። 2 ግሩፕ ነው። በቃ ጨርሰናል። እንግዲህ እዚህ ጋር ደግሞ የራሳችሁን ሊንክ ልቀቁ ስትባሉ ታራ ሲደርሳችሁ የራሳችሁን ሊንክ የምትለቁበት ቤት ነው ማለት ነው። ጋይሶችዬ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። እንግዲህ በዚች 2026 በጣም ብዙ ነገር እንፈልጋለን። ትልቅ ቦታ ላይ እንደርሳለን። ዩቲዩባችሁን ሰብስክራይብ ማስሞላት የምትፈልጉ እንዲሁም ደግሞ ዊቻወር ማስሞላት የምትፈልጉ ያልተስተካከለ ቻናል ካላችሁ እንዲስተካከልላችሁ የምትፈልጉ ካላችሁ መጠየቅ ትችላላችሁ ማለት ነው። በቴሌግራም መታችሁ ስለ ዩቲዩብ የትኛው ማለት ጥያቄ ያለባችሁ ሰዎች ካላችሁ ማለት ነው። በእንደዚህ አይነት ሁኔታ ነው ጋይስ ሰራ እናርግና በዚች 2026 የተሻለ ነገር መሆን አለብን ሁላችሁም ማለት ነው። እናንተ መሆን አለባችሁ፣ እኛም መሆን አለብን። አስቡበት እሺ። እና መልካም ቆይታ ይሁንላችሁ።